ሰላም ጤና ይስጥልን። ዛሬ በዓለም ፖለቲካ ውስጥ ትልቅ መነጋገሪያውን ሰበር ዜና ይዘላችሁ ቀርበናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን የመግዛት ፍላጎታቸው ከኖቤል የሰላም ሽልማት ጋር በማያያዝ ያስነሱት አዲስ ውዝግብ የአውሮፓ ህብረትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ እያወዛወዘ ይገኛል። ዝርዝር አለን። ሰላም ጤና ይስጥልኝ ክብራትና ክብራን፣ ለቻናል አዲስ ሆናችሁ ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አሁን ወደ ዝርዝሩ እናልፋለን። የኖቤል ሽልማት እጦትና የግሪንላንድ ዛቻ። ፕሬዝዳንት ዶናልድ ትራምፕ ለኖርዌይ ጠቅላይ ሚኒስትር ዮናስ ካርስቶር በላኩት መልእክት የ2025 የኖቤል ሰላም ሽልማት ስላልተሰጣቸው ከእንግዲህ ስለ ሰላም ብቻ ማሰብ ግዴታ እንደሌለባቸው ገልጸዋል። ትራምፕ እንደሚሉት 8 ጦርነቶችን አስቁሜ ሳለው ሽልማቱ መከልከሉ አግባብም አይደለም ብለዋል። በዚህ ምክንያት ለአሜሪካ የሚበጀው ለማድረግ ወደ ኋላ እንደማይሉና ግሪንላንድን በአሜሪካ ቁጥጥር ስር ለማድረግ እንደሚንቀሳቀሱ አስታውቀዋል። የታሪፍ ጦርነትና ኢኮኖሚያዊ ጫና። ትራምፕ በ8 የአውሮፓ ሀገራት ማለትም ዴንማርክ፣ ኖርዌይ፣ ስዊድን፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ኒዘርላንድስ እና እንግሊዝ ላይ የ10% ታሪፍ ቅጣትም ጥለዋል። ይህ ታሪፍ እስከ ሰኔ 2026 ወደ 25% ሊያድግ እንደሚችልና ይህም የሚቆመው አሜሪካ ግሪንላንድ ሙሉ በሙሉ መግዛት ስትል ብቻ እንደሆነ አስጠንቅቀዋል። በሌላ በኩል የአውሮፓ ህብረት ለዚህ ኢኮኖሚያዊ ጥቃት ዝም እንደማይልም አስታውቋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአውሮፓ ህብረት እጅግ ጠንካራው የንግድ አጻፋዊ እርምጃ እንዲወስድም ጥሪ አቅርበዋል። ህብረቱ በቢሊዮን የሚቆጠሩ የአሜሪካ ምርቶች ላይ ታሪፍ ለመጣልና የአሜሪካ የቴክኖሎጂ ኩባንያዎች እንቅስቃሴም ለመገደብ እያሰበ ነው ተብሏል። በሌላ በኩል የግሪንላንድ መንግስት በበኩሉ አንሸጥም የሚለውን ጠንካራ አቋም በድጋሜ ገልጸዋል። በዋና ከተማዋ ኑክ ህዝባዊ ተቃውሞዎች እየተካሄዱ ሲሆን የግሪንላንድ ጠቅላይ ሚኒስትር ዮናስ ፍሬድሪክ ኔልሰን በማስፈራሪያ አንንበረከክም ብለዋል። ክብራትና ክብራን ስላዳመጣችሁ እያመሰገንን ቻናሉ ሰብስክራይብ እና ላይክ ማድረሳችሁ እንዳትዘነጉ።